ሁለት የእንስሳት ተዋጽኦዎችን በመውሰድ ብዙ የስራ ድርሻ በአንድ የስራ ዘርፍ የምንሰራበት አይዲያዎች ዛሬ ይዤላችሁ መጥቻለሁ። ከላም ሁለት የእንስሳት ተዋጽኦዎችን በመውሰድ ብዙ የስራ ድርሻ በአንድ የስራ ዘርፍ የምንሰራበት አይዲያዎች ዛሬ ይዤላችሁ መጥቻለሁ። ከላም ወተትን፣ ቅቤን፣ አይቤን፣ እርጎን በመውሰድ ከዶሮ ደግሞ እንቁላልን ብቻ በመውሰድ በአንድ የስራ ድርሻ ወይም አድራሻ ብዙ የስራ አይነቶችን የምትሰሩበት የስራ ዘርፍ ይዤላችሁ መጥቻለሁ። እናንተ ብቻ ቪዲዮውን እስከ መጨረሻ ተከታተላችሁ ውጤታማ የምትሆኑበትን የስራ አይዲያ ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ አቡ ቢላል ቢዝነስ ወርልድ ቻናል ተከታታዮች እህቶች፣ ወንድሞች አገር ውስጥም ያላችሁ ውጭም ያላችሁ የአላህ ሰላምና እዝነት አይለያችሁ እያልኩኝ ዛሬ በዚህ ቪዲዮ ማለት ነው በተለይ አረብ ሀገር ላላችሁ እህቶች ወደ ሀገራችሁ ስትመለሱ ምን ልስራ ከምን ልጀምር ብላችሁ ለተቸገራችሁ ማለት ነው አንድ የስራ አይዲያ ይዤላችሁ መጥቻለሁ። እሱም ደግሞ ሀገራችሁ ላይ ስትገቡ በ100 ሺህ ብር ዘና ፈታ ብላችሁ የምትሰሩበት የስራ አይነት በሁለት የእንስሳት ተዋጽኦዎች ብዙ የስራ ድርሻ በአንድ የስራ አድራሻ የምትሰሩበት ማለት ነው። እንግዲህ ከዶሮ እንቁላልን በመውሰድ ከላም ደግሞ ወተት፣ ቅቤ፣ እርጎ፣ አይቤን በመውሰድ በአንድ በትንሽ ክፍል በአንድ የስራ አድራሻ የምትሰሩበት ማለት ነው። እንግዲህ ይህን ስራ ለመስራት 100 ሺህ ብር ያልኳችሁ መጀመሪያ አካባቢ ላይ ጥናት ታደርጋላችሁ ማለት ነው። ሰው ምንድን ነው የሚፈልገው፣ ከጎኑ ምን አለ የሚለውን ነገር ታጠናላችሁ። ጥናት ካደረጋችሁ በኋላ ይህን ስራ ለመስራት 3 በ4 የምትሆን አንድ ክላስ በቂ ናት። ስለዚህ ያችን ክላስ በመከራየት ከወተት ዋና ላሞች ከሚያረቡበት ወተት እያለቡ ከሚያከፋፍሉበት ከዋናው ወተትም በመረከብ ከወተት ደግሞ ብዙ ነገር ሊወጣው ስለሚችል እርጎ፣ አይቤ፣ ቅቤ ስለሚወጣው ማለት ነው። ስለዚህ በዛች በተከራያችኋት የስራ አድራሻችሁ ብዙ ስራ አይነቶችን ትሰራላችሁ። ወተትን ከአከፋፋዮች በማምጣት ለወተት ለቤት ለተጠቃሚዎች ለልጆች እንዲሁም ለትልልቅ ሰዎች ለራሳቸው የሚፈልጉ ብዙ ተጠቃሚዎች አሉ። ለነዛ በማከፋፈል እናንተ ደግሞ ከስራ አድራሻችሁ እንደ ኮንትራት ሆነው ደንበኞቻችሁ መጥተው የሚወስዱ ሰዎች ስለሚኖሩ ወተትን በመሸጥ አይቤን በመሸጥ ቅቤን በመሸጥ እርጎን በመሸጥ ብዙ ነገር ውጤታማ የሚያደርጋችሁ የስራ አይነት ማለት ነው። እንዲሁም ደግሞ የዶሮን እንቁላልን በመውሰድ ከዶሮ አርቢዎች እንቁላልን በማምጣት እዛችሁ በተከራያችሁባት እነዚህን ስራዎች የምትሰሩበት የ2018 ውጤታማ የሚያደርጋችሁ የስራ አይነት ነው። ይህ ስራ በነገራችን ላይ የግድ አሁን ብቻ ካልሰራችሁት የሚባል አይደለም። ወደፊትም ቢሆን የሚያዋጣችሁ ስራ ነው። ነገር ግን በአሁኑ ሰዓት ግን ልስራው ብትሉ 100 ሺህ ብር ዘና ፈታ ብላችሁ በቂያችሁ ነው። 100 ሺህ ብር ደግሞ እንዴት ይወስድብናል ብላችሁ ካሰባችሁ 20 ሺህ ብር ቢያንስ የምትሰሩባትን ቦታ ብትከራዩ 20 ሺህ ብር ደግሞ ለጊዜው ትንሽ አነስ ያለች ፍሪጅ ብትገዙ 40 ሺህ ብር ማለት ነው። ለምንድን ነው እንደዛ ያልኩት? ፍሪጅ ዋና እነዚህ ነገሮች ፍሪጅ ስለሚያስፈልጋቸው ፍሪጅ ደግሞ ዋና ለእናንተ ጠቃሚ ስለሆነ ስለዚህ እነዚህን በፍሪጅ
መጠቀም ስላለባችሁ እቃዎችንም ፍሪጅ የምትገዙበት 20 ሺህ ብር፣ የኪራይ የምትከራዩበት 20 ሺህ ብር፣ 40 ሺህ ብር፣ ስራ ደግሞ እነዚህ ስራዎች የምትጀምሩበት ለምሳሌ ወተትን በመውሰድ እንቁላልን በመውሰድ ስራ የምትሰሩበት ለመጀመሪያ 50 ሺህ ብር፣ 90 ሺህ ብር፣ 10 ሺህ ብር ደግሞ ለምንም ጨምር አድርጌበት ነው። በ100 ሺህ ብር ዘና ፈታ ብላችሁ የምትሰሩበት ማለት ነው። ስለዚህ ይህን ስራ ማለት ነው ሀገራችሁ ላይ ገብታችሁ ብትሰሩት በጣም ውጤታማ የሚያደርጋችሁ በሁለት የእንስሳት ተዋጽኦዎች ብዙ ውጤታማ የምትሆኑበት የስራ አይዲያ ስለሆነ የስራ አይነት ስለሆነ ለእናንተ ጠቆም ላድርጋችሁ ብዬ ነው። በመሆኑም በ2018 በዚህ ስራ ላይ ብትሰሩ በተለይ በ2018 ወደ ሀገራችሁ የምትመለሱ እህቶች ወንድሞች፣ ሀገር ውስጥም ያላችሁ ውጭም ያላችሁ ይህን ስራ ብትሰሩት በጣም አዋጭና በጣም አትራፊ ስራ ሆኖ ስላገኘሁት ለእናንተ ጠቆም ላድርጋችሁ ብዬ ነው። በመሆኑም በዚህ ስራ ላይ ብትሳተፉ በጣም ትርፋማ እንደምትሆኑ አልጠራጠርም ማለት ነው። ስለዚህ ከሁለት እንስሳት ተዋጽኦዎች ብዙ የስራ ዘርፎችን በአንድ የስራ አድራሻ መስራት እንደምትችሉ ዛሬ ለእናንተ ጠቆም ላድርጋችሁ ብዬ ነው። ውድና የተከበራችሁ እህቶች ወንድሞች፣ ይሄ ቪዲዮ ከተመቻችሁ ኮሜንት፣ አስተያየት አይለያችሁ አስቀምጡልኝ። ቻናሉ ግን አዲስ ነው፣ ለወዳጅ ለዘመድ አድርሱልኝ ባካችሁ። ላይክ፣ ሸር፣ ሰብስክራይብ አይለየኝ። እንዲሁም ደግሞ ይሄንን ብትጠይቅልን ይሄን ብትሰራልን ብላችሁ የምትጠይቁት ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን ለዛሬ የዚችን ቪዲዮ ጠቆም ላድርጋችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።